ወገን የአላፋት ዝማሬ የት እንደሚደረግ ታውቋል። ዛሬ እንግዲህ ኢንፎርሜሽኑ ላልደረሳችሁ በመስቀል አደባባይ እና በድሬዳዋ ደግሞ ለጋሪ በተባለው አካባቢ እንደሚከናወን በአንድ አይነት ሰዓት እንደሚከናወን አዘጋጆቹ መግለጫ ሰጥተዋል። የእሱን መግለጫ የተወሰነውን እንድትሰሙ እጋብዛለሁ። ከዛ ደግሞ አስተያየታችንን እንሰጣለን። 2018 ሶስተኛው የአላፋት ዝማሬ መርሃ ግብር ታህሳስ 28 ቀን 2018 ዓመተ ምህረት በአዲስ አበባ መስቀል አደባባይ እና በድሬዳዋ ለጋር አደባባይ ከቀኑ 10 ሰዓት ጀምሮ እንደሚካሄድም በዚሁ ለማሳወቅ እንወዳለን። እንግዲህ ለሁሉም ግልጽ የሆነ መልስ ይመስለኛል። ስለዚህ መስቀል አደባባይ ነው ዝግጅቱ። አይ ቲንክ በኮሪደር ምክንያት ነው። ድሮ ተከልክሎ ነበረ። ከዛ ወደ ጃልሜዳ ሄደ። ከዛ ወደ ቦሌ መድኃኒዓለም የሚመጣው ዞሮ ዞሮ በምን ምክንያት ይሁን ምንም መከበሩና ሁሉም ኦርቶዶክሳዊ በደስታ የጌታችንን ልደት የሚያከብርበት ቀን በመሆኑ ሁላችንም እንፈልጋለን። አንዳንድ ወሬዎች እንግዲህ ምንም ማድረግ አንችልም። እዚህ ላይ ያለ በኦርቶዶክስ ስም የተለያዩ የቢዝነስ እንትኖች ሆነዋል። አሁን ሁሉም አማኝ እኔ አማኝ ነኝ እኔ እንዲህ ነኝ እንዲህ የሚሉት ቢዝነስም ጭምርም ያደርጉትና ግጭት ይፈጥራሉ። ከዛ እንዴት እኔ ያላዘጋጀውም እንዴት ይበልጠኛል ምናምን የሚል የተለያዩ ትችቶች ይኖራሉ። ግን እኛ ማክበር የሚገባን ቦታ እናከብራለን። ስለዚህ በመስቀል አደባባይ ታህሳስ 28 እንገናኝ እላለሁ። በብዛት ኮፒ ሊንክ አድርጉልኝ። ቴንኪዩ